የሪፍሌክሶሎጂ ጥቅም ከስኳር ጋር ከግፊት ጋር ከስትሮክ ወይንም ከነርቭ ችግር ጋር ሙሉ ቀን ቢሮ ውስጥ በመዋል ወንበር ላይ ወይንም ሱቅ ውስጥ ቆሞ በመዋል የሚመጡ ችግሮች አሉ። ግን በተለየ ቤት ውስጥ ለሚሉ ለእናት አባት ይህንን መስጠት ማለት እጅግ ጤና መስጠት ማለት ነው። ምክንያቱም ነርቭን ከማነቃቃት በላይ አልፎ ይሄ እግራቸው ላይ ቁጭ አድርገው የሚሰሩት ራሱ ከጉልበት ጀምሮ ራሱን የቻለ ኤክሰርሳይዝ የቁም ብስክሌት እንደመንዳት ነው የሚቆጠረው። በጣም ኤንሸንት የሆነ በጣም ለ2000-3000 ዓመት ታሪክ አለው። ምንድነው የሚባለው? የሰው ልጆች የነርቭ መጨረሻ የሚገኘው የውስጥ እግር ላይ ነው። ያንን አክቲቬት በማድረግ ጠቅላላ ሙሉ ሰውነትህ ፕሮፐርሊ ስራው እንዲሰራ ነው የሚያግዘው። ለሰውነት ማገዣ ነው። ማሳጅ ነው የሚያደርግህ። ልክ ፕሮፌሽናል ሰው አስተኝቶ እግርህን ልክ እንደሚያሽህ ነው ይሄ የሚያሸው። እንደዚህ እድሜ ትንሽ እየገፋ ሲሄድ በቦዲ ስትረስ የሚባሉ በሽታዎች የማይቀሩ ናቸውና እንኳን የእግር ህመም ጀርባ ህመም ያለው ሰው ማንኛውም ሰው ቢጠቀመው ጤና ነው የሚያገኘው።